አቶ መለስ በጣም ጭንቅላት ያላቸው ሰውና በጣም ሩሩ የሆኑ ሰው ነበር። ነሐሴ 14 ቀን 2004 ዓ.ም ኢትዮጵያ በአንድ ዜና ደነገጠች። ለ24 ዓመታት ሀገሪቱን በብረት እጅና በብልህ አእምሮ የመራው ሰው መሞቱ ተነገረ። አንዳንዶች አባታችንን አጣን ብለው ያማራሉ፣ ሌሎች ደግሞ ጭቆና በቃ ብለው በሚስጥር ተነፈሱ። ነገር ግን ወዳጅም ጠላትም የሚስማማበት አንድ እውነት አለ። መለስ ዜናዊ ኢትዮጵያን እንደፈለገው አድርጎ የጠፈጠፈ ታሪክ የማይረሳው ሰው መሆኑን ነው። ዛሬ ከትግራይ ተራሮች እስከ አውሮፓ መድረኮች ከጠመንጃ አንጋችነት እስከ ታላቁ ህዳሴ ግድብ መሐንዲስነት ያለውን የ30 ዓመታት የሚስጥር ጉዞ እንፈትሻለን። ታሪኩ የሚጀምረው በትግራይ አድዋ ነው። ያኔ ስሙ ለገሰ ነበር። ጎበዝ ተማሪ ብቻ ሳይሆን መጽሐፍን የሚያሳድድ ነገሮችን ስር መሰረት የሚመሰጥ ወጣት ነበር። የአዲስ አበባ ዩኒቨርሲቲ የሕክምና ተማሪ ሆኖ ሲገባ የወደፊት ህይወቱ በነጭ ጋውን ሆስፒታል ውስጥ የታካሚዎችን ህይወት ማዳን ይመስል ነበር። ነገር ግን በ1960ዎቹ አጋማሽ የኢትዮጵያ ፖለቲካ እንደ እሳተ ገሞራ ይፈነዳ ነበር። መሬት ላራዡ የሚሉ የዩኒቨርሲቲ ተማሪዎች ጩኸት ለገሰን ከክፍል አስወጥተው በ1967 ዓ.ም ሕክምናውን አቋረጠ። ዶክተር መሆኑ ቀርቶ ታጋይ ለመሆን ወሰነ። ለምን ሀገሬን ማከመው በመርፌ ሳይሆን በፖለቲካ ነው የሚል እምነት ነበረው። በረሃ ሲገባ ስሙ ተቀየረ፣ መለሰ ሆነ። ይህ ዝም ብሎ የተመረጠ አልነበረም። በደርግ የተገደለውን ጓደኛውን ለመዘከር የወሰደው ስም ነበር። በበረሃ ቆይታው መለስ እንደ ሌሎች ታጋዮች ጉልበተኛ አልነበረው። እንዲያውም ሰውነቱ ደካማ ነበር። ነገር ግን አእምሮ እንደ ምላጭ የተሳለ ነበር። በድርጅቱ ህወሓት ውስጥ ርዕዮተ ዓለም ክፍልን መራ። ያኔ ነው የብሔር ፖለቲካን እንደ ዋነኛ መሳሪያ የቀረጸው። በበረሃ ሆነው ከደርግ ጋር ብቻ ሳይሆን ከራሳቸው ጋርም ይጣሉ ነበር። መለስ ተቃዋሚዎችን በሐሳብ የማሸነፍ ካልሆነም የማስወገድ ብቃት ነበረው። በ1977 አስከፊ ረሃብ ወቅት ህዝቡ በረሃብ ሲያልቅ መለስና ጓደኞቹ ትግሉ መቆም የለበትም ብለው ወሰኑ። ያ የጨካኝ ውሳኔ የጽናት ድብልቅ ለወደፊት አመራር መሰረት ሆነ። ግንቦት 20 ቀን 1983 ዓ.ም የ36 ዓመቱ ወጣት መለስ ዜናዊ ጸጉሩ የጨበረረ ፊቱ በበረሃ ፀሐይ የጠቆረ ቤተ መንግስት ገባ። ዓለም ተገረመ። እነዚህ የጫካ ልጆች እንዴት ሀገር ይመራሉ ተባለ። መለስ ግን ለመልሱ ዝግጁ ነበር። የኢትዮጵያን ካርታ በአዲስ መልክ አዋቀረ። ብሔር ብሔረሰቦች የፈለጉትን ቋንቋ ይናገሩ፣ ራሳቸውንም ያስተዳድሩ አለ። ይህ ውሳኔ ሀገሪቱን ከከፋ መበተን አዳናት ወይስ ለዘላለም የሚቆይ የዘር ጥላቻ ዘራባት? እስከዛሬ የሚያከራክር ጥያቄ ነው። መለስ ግን ኢትዮጵያ ብሔር ብሔረሰቦች እንጂ የአንድ ቋንቋ ሀገር አይደለችም ብሎ ጸና። የመለስ ትልቁ ፈተና የመጣው በ1997 ዓ.ም ነው። ለመጀመሪያ ጊዜ ኢትዮጵያ ውስጥ እውነተኛ ዲሞክራሲ የመጣ መሰለ። ህዝቡ በነቂስ ወጥቶ መረጠ። ውጤቱ ግን ለመለስ ድንገተኛ ነበር። ተቃዋሚዎቹ አዲስ አበባን ሙሉ በሙሉ አሸነፉ። ያኔ መለስ አንድ ውሳኔ ላይ ደረሰ። ስልጣን በምርጫ ብቻ አይለቀቅም። ሰላማዊ ሰልፈኞች ላይ ጥይት ተተኮሰ፣ ናሶች ሞቱ፣ የሀገሪቱ ታዋቂ ተቃዋሚዎች ታሰሩ። ይህ ክስተት መለስን በዓለም ፊት አምባገነን አስባለው። እሱ ግን ሀገሪቱን ከእውቀት አድኛለሁ ይል ነበር። ከዚህ በኋላ መለስ ልማታዊ መንግስት ወደሚል ጠንካራ የቁጥጥር ስልት ተቀየረ። መለስ በአንድ ነገር ይታወቃል፣ ራዕይ ነበረው። ኢትዮጵያ በምግብ ራሷን መቻል አለባት ብሎ አመነ። ቻይናን እንደ ሞዴል ወሰደ። ሰማይ ጠቀስ ህንፃዎች፣ ሰፋፊ መንገዶች፣ ዩኒቨርሲቲዎች በየክልሉ ተገነቡ። ከሁሉም በላይ ደግሞ የኢትዮጵያ የዘመናት ህልም የሆነው አባይን ነካው። ድህነት ታሪክ እናደርጋለን ብሎ የመሰረት ድንጋዩን ሲያስቀምጥ ግብጽና ዓለም አቀፍ አበዳሪዎች ፊታቸውን አዞሩበት። ካለን ሳንቲም ላይ ቀነሰን እንገነባዋለን በማለት ህዝቡን አስተባበረ። ግድቡ ለደረሰበት ደረጃ መለስ ቆራጥነት ትልቁን ድርሻ ይይዛል። ታሪክ መቼም ቢሆን ፍጹም አይደለም። በመለስ ዘመን ብዙ ጋዜጠኞች፣ ፖለቲከኞች ለስደት ለእስራት ተዳርገዋል። ከኔ ሀሳብ ውጪ ያለው መንገድ ሁሉ ጥፋት ነው የሚል እምነት ነበረው። ይህ ደግሞ በሀገሪቱ ውስጥ ነጻነትን አቀጨጨ። ስለመለስ ስናወራ የኤርትራን ጦርነት መርሳት አንችልም። በመቶ ሺዎች የሚቆጠሩ ወጣቶች ያለቁበት ያ ጦርነት በመጨረሻም ባድሜን ለኤርትራ የሰጠው የፍርድ ቤት ውሳኔ በመለስ ላይ ብዙ ታሪካዊ ክስ እንዲቀርብበት አድርጓል። መለስ ዜናዊ ህይወቱ ያለፈው በ57 ዓመቱ በቤልጂየም ሆስፒታል ውስጥ ነበር። የእሱ ሞት የኢትዮጵያን ፖለቲካ ባዶነት ውስጥ ከተተው። ዛሬ ላይ ሆነን ስናየው መለስ ኢትዮጵያን ወደ ብልጽግና መንገድ የመራ ብልህ መሪ ወይስ ዛሬ የምናየው መከፋፈል መሰረት የጣለ ፖለቲከኛ? መልሱ እንደ ተመልካቹ ይለያያል። ነገር ግን አንድ ነገር ላይ እርግጠኛ ነን፣ መለስ ዜናዊ በኢትዮጵያ ምድር ላይ የራሱን ታሪክ በደማቁ ጽፎ አልፏል።